ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በሶስት መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሾት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጥያቄነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። ሶስት ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው። በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆን ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ኦዱስም ብርቱ dargaggeettiin Itoophiyaa gara magaalaa Hadiyyaa daawwannaaf eegadeemte booda dargaggeessa beekamaa Beekii Kabiraan saalqunnamtiif gaafatameera eega jettee booda dallansuu fi ajandaa miidiyaa hawaasaa ta'e. Dargaggeettii beekamtuuf Itoophiyaa keessatti seenaa jabaa qabdi jechuun kan beekamtu Waantiyyaan daawwannaaf gara Hadiyyaa eegadeemte booda dargaggeessi sabaan Hadiyyaa ta'e tokko daawwannaaf eega jarri deemanii booda saalqunnamtiif gaafateera jechuunis eekamsa guddaa uume. Dargaggeessi kun nama naannoo isaa daawwannaaf aadaaf duudhaa beeksisuuf deeme saalqunnamtii gaafachuun cubbuudha kanneen jedhanis jiru. Dargaggeettiin kun haala itti dubbatteen dargaggeessi gara Hadiyyaatti yeroo nan deemu kun sabaan Hadiyyaa ta'e kun yookaan Beekii Kabiraa jedhamuun miidiyaa irratti beekamu kun saalqunnamtiif na gaafateeraa jette. Kanneen yaada kana fudhataniif dhagaan haala adeemsa nama kanaa mormuu fi dallansuu guddaan itti dhaga'amuun toora miidiyaa hawaasaa irratti ajandaa jabaaf walirkaa fuudhinsaan oofamaa jira. Dargaggeessi kun karaa namaa waan Hadiyyaatti dhiyeenya qabuutiin saalqunnamtiif gaafataa ture jedhu. Kanneen waan Hadiyyaatti dhiyeenya qabanus dargaggeessi kun gaafataa tureeraa jedhan. Kanneen sabaan Hadiyyaa ta'an ilaalcha dargaggeessa kanaa mormuun aadaaf duudhaa keenya balleesseera jechuun dargaggeessa keessummaa gara qe'ee deeme saalqunnamtii gaafate kana ifaan ifatti balaaleffataa jiru. Viidiyoo gabaabaa saalqunnamtii si gaafadheera moo hin gaafanne jechuun karaa toora miidiyaa hawaasaa tiiktookiin wal faana taasisan
አገፈኔ ወልቲ ደብ እኔ እናንተ እኮ ብቻችን ሆነን ነበር እኮ አውርተንም ነበር። የቱ ጋር እኔ ውስጥ መጣ አላወራኸኝም? የት እስቲ ሩም ከተገናኘንበት ሰዓት አለ ጃዝ ወይንም ሊያ እነሱ ያሉም ለምንድን ነው ታባጣቸው? እሱ ሁለታችሁ አውሩ ቤኪ፣ እሱ ሁለታችሁ አውሩ። ሩም ላይ ተገናኝታችሁ ነው አልተገናኛችሁ? እኛ የምናውቀው ነገር የለም። ዋንቲ እዛ ጋር ቅድም ያልኩት ነገር እስቲ አንድ እኔ ልጄት ሙት ጠይቃኛል። እኔ ይቅርታ ልጠይቅ ህዝቡ ደርገጌስ ኩን ጎቻ ፎከታ ፊ ከረዴማ ዮካን ዳወናፍ ከኔን ገረ ቄሳ ዴመን irratti yaadaa fi kanneen akkanaa raawwachuu ni balaaleffannaa jedhan dargaggeessi kunis miira dheekkamsuun dubbatee ofirraa mormus hanga yoonaatti dubbiinsaa fudhatama. ማን የደወለው ጎንደር ላይ? እሱ ላይ ነው ብዙ ኮንፊውዝ የሆኑት ብዙ ሰዎች። ራሱን የደወለው ሰምታችኋል። ደግሞ ለአጭር ደቂቃ ነው፣ 1 ደቂቃ ነው 2 ደቂቃ ነው እዛ ላይ ተወራ። አላወራንም። በዛ ሰዓት ምን ሊወራ ይችላል? እኔ እኮ ሌላው ግራ የገባኝ ሌሎቻችሁ በ2 ደቂቃ ውስጥ ምን ሊወራ ይችላል?